እንደማንኛውም ኢትዮጵያ ብሎግ ብለን እንግዲህ ጀምረናል። ዩቲዩብ ላይ ሰብስክራይብ እንዳይረሳ። ያው እንግዲህ የሆነ ቦታ እንሄዳለን ዛሬ። አንድ በጠዋቱ ወደ ቢሮ ሄድን። ከዛ አንድ ባልደረባ አገኘን። ሁለተኛውንም ባልደረባ መጣና ያው ከዛ ቦስም መጣ። እንግዲህ መኪናችን መጥቷል። እቃችንን እንደዚህ ያስተካከልን። እንግዲህ የት እንደምንሄድ ገምቱ። እንደዚህ እቃችንም ጫንን፣ ነገሮች ሁሉ አስተካከልና ከቢሮ እንግዲህ ወጣን። መንገዳችን ጀመርንና ይኸው አዲስ አበባ ወጣን። እና እንግዲህ ዛሬ ገምቱ የት እንደምንሄድ። እንግዲህ ከኛ ጋር የምቀጥሉ ይሆናል። በጣም ብርድ ነበር፣ ዝናብም ነበር ትንሽ። ከዛ ጉዟችን ቀጠልን። እዛ አዲስ አበባ ሙሉ በሙሉ ወጣን። እንግዲህ የምታውቁት ይመስለኛል ጫጫ ጊዮርጊስ ይባላል፣ ኦር ጫጫ ከተማ። እዛው ቀጠልን። ከዛ ደብረ ብርሃን ገባን ይላል። ደብረ ብርሃን መርጧ እንግዲህ ቀዝቃዛዋ ከተማ ደርሰናል። እንግዲህ ወትሮ ዛሬ ትንሽ ቅዝቃዜው ቀነስ ብሎ ነበር። እንግዲህ እዛው ወረድንና ያው ካልተሳለምንና ትንሽ ቁርስ ካልበላን ተባለ። መጀመሪያ ስላሴ እንግዲህ ደብረ ብርሃን ማያውቀው የለም። ስላሴ ተሳለምን፣ ምስጋናችንን አደረስንና እዛው ትንሽ ቁርስ እንብላ ብለን እዚህ ጋር አረፍን። እዚህ ጋር ካረፍን በኋላ ያው ቡሄ ነበር እንግዲህ ቡሄ ዋዜማ ነበር። ቡሄ የሚሉ አገኘን። እነሱን ትንሽ ዛግን። እንደ ማንኛውም ኢትዮጵያዊ እንግዲህ ፎቶ ሀውልቱ ላይ ተነሳን። እያዛግን ነው። እዚህ ጋር እንግዲህ ፎቶ ተነሳን ምናምን ማስታወሻ እንደሚሆን። ከዛ መኪና መቀየር አለበት ተባለንና መኪናችንን ቀየርን። መኪና እንግዲህ ለመንገዱ ስለማይመች ወደ ሌላ መንገድ ማለት ትንሽ መኪናችንም ትንሽ ለመንገዱ ስለማይመች ተብሎ መኪና ቀይሩ ተባልን። ቀየርን። ከዛ ከደብረ ብርሃንም ወጥተን ወደ እንግዲህ ይሄ መንገድ የሚያስታውሰው ይኖራል ብዬ ወደ አንኮበር መንገድ ነው። በዛው ቀጠልን። አንኮበር ሄድን። እዛው አንኮበርን ቀጠልን። ህዝብ ቤት እንግዲህ ግማሹ ተኝቶ ግማሹ እያወራ ብቻ ይኸው ላንድ ክሮዘር ነው መኪናችን። እንግዲህ ማሽን ከኋላ ተቀምጠን እቃችንን ጭነን እየሄድን ነው። ከዛ ኧረ አቤት አገሩ ግን ክረምት ግን በስመአብ ገጠር ወጣ ማለት ነው። እንዴት ነው የሚያምረው። ከዛ እንግዲህ አስፓልቱን ትተን ወደ ኮረኮንች ታጠፍን። ይሄ ኮረኮንች እንግዲህ ወደ አንኮበር ትተን ወደ ሚጣቅ መንገድ ነው። በዛው ቀጠልን። ከዛ በኋላ ይኸው ሚጣቅ ደረስን። አቤት ምድረገነት ይላል። እንዴት ነው የሚያምረው። በጣም ነው የሚያምረው። እንግዲህ ከዚሁ ነው ስራችን የምንጀምረው። ሚጣቅ አማኑኤል ይባላል። ሚጣቅ የምታውቁት ከሆነ ያው አብዛኞቻችን እናውቀዋለን ብዬ አስባለሁ። ስራችን እንግዲህ እዛው ነው፣ እዛው አካባቢ ነው። ወደ ሚጣቅ ገና ይሄ መውረጃው ነውና ገና ከላይ ሆነን አገሩ ስናየው እንዴት ነው የሚያምረው። ቤተክርስቲያኑ እንዴት ነው የሚያምረው። በቃ ሰላማዊ። ከዛ ሁላ ጫጫታ ሄደ ሰላማዊ እና ለማንኛውም ወረድን። እኛም ሚጣቅ አማኑኤል እግዚአብሔር ይመስገን ደረስን። እንግዲህ ከደረስን አይቀርህ እናመስግን አምላካችንን። ወረድን ከመኪናችንን። ይኸው ቤተክርስቲያኑ ይሄ ይመስላል። አቤት ያለው ሰላም። እንግዲህ እዛው ቡሄ እንዳልኳችሁ ቡሄ ዋዜማ ስለሆነ እዛው በጣም ነው የሚያምረው። እንትናችንን ሞከርን። ይሄ ጅራፋችንን ሞከርንና አንድ ሶስቴ ይሄ ሁለተኛ ሙከራዬ ነው። ሞክር እምቢ አለ። እዚህ ጋር አሰማቸዋለሁ እምቢ አለ። ሶስተኛው ላይ ግን እሺ ብሎኝ ግን እነሱ እኔ አጭረዋን እንጂ እኮ እምቢ አለች። እነሱ ግን ይኸው እንዴት እንደሚያደርጉት ረጅሙ በጣም ነው የሚያምሩት። እንዴት እንደሚያምሩ በእውነት ቆይ ድምፁን ላሰማችሁ። በጣም ነው የሚያምሩት። በጣም ያው ቡሄ ማለት ነበረብን። ቡሄ እንዴት እንደሚያምሩ ያቸው እንዴት ቀሰርተውናም ሰብሰብ ብሎ ነው እንደዚህ የሚካሄደው ወደ ቤተክርስቲያኗ። እንግዲህ እስቲ እንዴት እንደሚያምር ባህሉ ራሱ የለም። አዲስ አበባ እኮ እንደዚህ የለም። እንደዚህ ሰብሰብ ብለን እንደዚህማ ከሆነ እኛም ደብለቅ እንበል ብለን አይሆን እኛም ደብለቅ አልን። ውስጥ መሀል ላይ እንደ ኃይለኛ ሲያደርግ መሀል ላይ ገባል። እዛዚሁ እንግዲህ በጣም የሚያምሩ ታራችን ላይ እንዲህ ያቸው እንዴት እንደሚያምሩ በእውነት እንዲህ ካየሁ በጣም ቆይቻለሁ። ይሄ እንደዚህ ካከበርኩ እና መሀል ላይ እንዲው ተቋቁሰውን ነበር። መሀል ላይ ገባን። ከነሱ እኩል ራመዳለሁ ብዬ እዚህ ጋር ብቻ
በስተመጨረሻ ቡሄያችንን ማብራት አለብን ተብሎ ወደታች ወደ ቤተክርስቲያኑ ወረድን። ከቤተክርስቲያኑ በኋላ እንግዲህ የማብራት ስነ እኔ ቀጥሎ እንግዲህ ስነ ስርዓቱ እናበራለን። ከዛ ሌላኛው ፓርት በፓርቱ ላይ ደግሞ ድጋሜ እመጣላችኋለሁ። ሰብስክራይብ እንዳይረሳ። በቀጠለ እንግዲህ